ማለት በቃ እንደዚህ ጓደኛ ወንድም እንደምትይው አይደል? እኔ እንሱዬ በቃ አንቺ የኔ የህይወቴ አጋር እንድትሆኚ ይፈልጋል። በቃ ግልጹን ስነግርሽ በቃ አፈቅርሻለሁ እንሱዬ፣ አፍቅርሻለሁ። ፕራንክ ምናምን እንደለማ ትንሱ በዚህ ሰዓት ነው ያልቀልድ። ምን ነው ትንሱዬ? ምን ነው አልገባኝም። ማለት ነገሮች እየገቡኝ ማለት ልክ አይደሉ? አይደለም ታውቃለህ፣ ሁሉ ነገር እየነገርኩ እንዴት እንደዚህ አይነት ነገር ሊሰማ ይገባል ማለት አልገባኝም። እናት ያጠፋሁት ነገር አለ እንዴ? እኔ በጣም እየጨነቀኝ ነው፣ በጣም እያስጨነቀኝ ነው። እኔ ነገሮች ትንሱ ምን ሆንሽ እናቴ? ትንሱ ምን ሆነሻል? ትንሱ ምን ሆነሽ ነው? ትለኛለህ እንዴ? ምን አይነት ጥያቄ ነው የጠየቀኝ? ማለት እናቴ ትንሱ የመጠየቅ አልነበረብኝም እንዴ? ስለ እኔ የማታውቀው ነገር አለ? ታውቅ የለ እንዴ? ሁሉንም ነገር እያወቀኝ እንዴት ነው እንደዚህ አይነት ጥያቄ ልጠይቀኝ የሚገባው? ማለት እናቴ በጣም እየጨነቀኝ ነው። ከቻልክ በእናትህ ወደዛው ሰደን። የት ይውሰደን? ወደ መጀመሪያ ወደ ሄድንበት እናውራና መልስሽን መልሽልኝ እንጂ። እናንተ ምንድን ነው የምናወራው? እስኪ ንገረኝ። ምንድን ነው የምናወራው? አላዛር ምንድን ነው የምናወራው? ማለት ጠየቅኩሽ ጥያቄ መልስ እፈልጋለሁ። እንደዚህ አይነት ስሜት እንዴት ነው የሚሰማ? የሰው ልጅ አይደለሁ እንዴ ስታይኝ? ሁሉንም ነገር እያወቅህ እንዴት ነው ስሜት እንደዚህ አይነት ስሜት ውስጥ ልትገባ የሚገባው? ማለት እናቴ እንዴት ነው የምታስቢኝ? ተው አይደለሁ እንዴ? ምን ማፍቀር ኃጢአት ነው? ማፍቀር አልችልም እኔ? እናታችሁ ከቻላችሁ በቃ ውሰዱኝ ወደዛ። መልስ እፈልጋለሁኝ እኔ ማለት እኔ